ሰላም እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ወደ ማንኛውም ጃቫስክሪፕት ፍሬምወርክ ወይ ደግሞ ላይብረሪ ከመሄዳችሁ በፊት ከቨር ማድረግ ያለባችሁትን የጃቫስክሪፕት ቤዚኮችን አብረን የምናየው ማለት ነው። ከነዛ ውስጥ ደግሞ ስለ ቫሪያብል ስኮፒንግ፣ ስለ ሆስቲንግ፣ ስለ ሌት እና ኮንስት ዲፍረንስ፣ ስለ ቴምፖራሪ ላተራልስ፣ ስለ ዲፎልት ፓራሜተርስ፣ አሮ ፋንክሽን፣ ተርነሪ ኦፕሬተር፣ ዲስትራክቸሪንግ እንዲሁም ደግሞ መጨረሻ ላይ ከደሚጄሰን ኤፒአይ እንዴት በአሳይ ከዌጅ ዳታዎችን ፌች አድርገን እዚሁ ጋር ዲስፕሌይ ማድረግ እንችላለን የሚለውን ኢንዲቴል አብረን የምናየው ማለት ነው። ሌትስ ጌት ስታርተድ። ለማታውቁኝ ስሜ ዮሴፍ ተካ ይባላል። ጆኮድ በተባለ ፕላትፎርም ላይ ዋን ቱ ዋን ሜንቶርሺፕ እየሰጠውኝ ይገኛለሁ። በዚህ ሜንቶርሺፕ ሲሪየሳችን ታዲያ ሁለት አይነት ፉል ስታክ የሆኑ ዌብሳይቶችን እንሰራለን። አንደኛው ቴል ማናጅመንት ሲስተም ነው። ሁለተኛው ደግሞ ሶሻል ሚዲያ አፕሊኬሽን ነው ማለት ነው። ይህንን ነገር በምንሰራበት ጊዜ ታዲያ ለባክኤንድም ለፍሮንቴንድም ሜርን ስለምንጠቀም ቤዚካሊ ጃቫስክሪፕት ማለት ነው። ጃቫስክሪፕትን ስለምንጠቀም እነዚህም ቤዚኮች አንደርስቲሜት ልናደርጋቸው አይገባም። በተደጋጋሚ ስለምንጠቀማቸው አሁን ኮንፊውዥኑን ክሊር ማድረግ አለብን ማለት ነው። ሌትስ ጌት ስታርተድ። መጀመሪያ ላይ የምናየው ስለ ስኮፒንግ ሲሆን ስኮፒንግ ማለት አንድ ቫሪያብል በጃቫስክሪፕት ኮዳችሁ ውስጥ እስከ ድረስ አክሰሰብል ነው የሚለውን ዲሳይድ የሚያደርግ የጃቫስክሪፕት ሜተድ ነው ማለት ነው። ሶስት አይነት የስኮፒንግ ሜቶዶች አሉን። አንደኛው ግሎባል ስኮፕ የምንለው ነው። ለምሳሌ አንድ ቫሪያብል ከላይ ዲክሌር እስከተደረገ ድረስ ወደ ታች ኤኒዌር ኢን ዩር ኮድ አክሰሰብል ነው ማለት ነው። ሁለተኛው ደግሞ ብሎክ ስኮፕ የምንላቸው ሌት እና ኮንስት ናቸው። እነሱ ደግሞ ላይክ አንድ ብሎክ ውስጥ ዲክሌር ከተደረጉ ከዛ ውጭ ሊወጡ አይችሉም። ሶስተኛ ደግሞ ስለ ፋንክሽን ስኮፕድ ነው። ያ ደግሞ ቫር ነው ማለት ነው። ቫር ደግሞ ላይክ አንድ ፋንክሽን ውስጥ ዲክሌር ከተደረገ ከዛ ፋንክሽን ውስጥ ሊወጣ አይችልም። ኦኬ እነዛን ነገሮች በኤግዛምፕል እንድናይ እዚህ ጋር ያዘጋጀሁት እንትን አለ ማለት ነው። እዚህ ጋር ያዘጋጀሁት ፋይል አለ ማለት ነው። ግን ከዛ በፊት ለምሳሌ እዚህ ጋር ሲኤልጂ ብዬ እዚች ጋር ሜሴጅ ብዬ እንትን ባረግ ይሄው እዚህ ጋር የኔም ቫልዩ እያገኘው ነው። ይሄን ደግሞ እንዳገኘ ያገዘኝ ኮካ የተባለ አንድ የቪኤስ ኮድ ኤክስቴንሽን ነው ማለት ነው። ይሄን ኤክስቴንሽን ዳውንሎድ አድርጋችሁ እንድትጠቀሙ ሪኮመንድ አደርጋችኋለሁ። ምክንያቱም ኢንስፔክት አድርጋችሁ ወይ ዲቨሎፐር ቱ ሄዳችሁ እንትን ስትራግል የምታደርጉበት ምንም አይነት ምክንያት ስለሌለ ማለት ነው። ሌትስ ጌት ስታርትድ ጋይስ። መጀመሪያ ላይ የምናየው ስለ ስኮፒንግ ነው ተባብለናል። ስለዚህ ስለ ስኮፒንግ እናያለን ማለት ነው። ስኮፒንግ እናያለን ማለት ነው። ሶስት አይነት ስኮፒንጎች አሉ ተባብለናል። እነዛን ስኮፒንጎችን ለማረጋገጥ ቫሪያብል ያስፈልገናል። ሌላ ደግሞ ሌት እንውሰድና ሌት ቢ ኢኳልስ ቱ 2 ኮንስት ሲ ኢኳልስ ቱ 3 እነዛን ነገሮች ልክ እንደምታውቁት እዚህ ጋር እንትን ሎግ ብናደርጋቸው ሲኤልጂ ብለን ሶስቱንም ሎግ ብናደርጋቸው ኤን ሎግ እናደርገው ከዛም ቢንም ብናደርገው እንደምታውቁት ያው ኦብቪየስሊ እንደምትገምቱት እንትን ናቸው አይደለ? እዚህ ጋር አክሰሰብል ናቸው፣ ሶስቱም አክሰሰብል ናቸው። ታዲያ እነዚህ ነገሮች ከዚህ በታች የትኛውም ነገር ውስጥ ብናስገባ ብሎክ ውስጥም ልናስገባ እንችላለን ባዘው እና ስቲል ቱ ወርክስ ኦኬ። ኢፍ ትሩ ብላችሁ እነዚህ ነገር ሶስቱንም ሎግ ማድረግ ትችላላችሁ ማለት ነው። ሲኤልጂ ብላችሁ ሲኤልጂ ከዛ በኋላ ኤን ቢን ሲን ሁሉንም እንትን ማድረግ ትችላላችሁ ማለት ነው። ቢን እዚህ ጋር ማድረግ እንችላለን፣ ሲን እዚህ ጋር ማድረግ እንችላለን። ሲን ደግሞ እዚህ ጋር ከላይ ማድረግ እንችላለን ማለት ነው። ሲን እዚህ ጋር ማድረግ እንችላለን። ከዛ በኋላ ኮንዲሽናችንን እንዘጋታለን። ኮንዲሽናችንን ስንዘጋት ልክ እንደምታዩት ብሎክ ውስጥ አክሰሰብል ነው። ፋንክሽንን ብንጽፍ ኢሜኑኝ ይሰራል። ከዚህ በመቀጠል ስለ ብሎክ ስኮፕድ እናያለን ማለት ነው። ብሎክ ስኮፕድ በምናይበት ጊዜ ታዲያ እዚህ ጋር ዲክሌር ያደረግናቸውን ቫሪያብሎች ማድረግ አለብን ማለት ነው። ከላይ ያለችዋን እናጥፋትና እንትን ውስጥ ማስገባት አለብን። ኦኬ እዚህ ውስጥ ማስገባት አለብን ብሎክ ውስጥ ማለት ነው። ሌትስ እንትንቺን አልትን ይዤ ዳውን እያደረግኩኝ ነው። እዚህ ውስጥ አስገባሁትና ወደ ውጪ ወጥቼ አሁን ልክ እንደምታዩት እንትን ቫልዩዎችን እያገኘኋቸው ነው። ታዲያ ሎግ ያደረግኳቸውን ከዚህ ብሎክ ውስጥ ባወጣቸው አክሰሰብል ሊሆን የሚችለው ኤ ብቻ ነው። ምክንያቱም ሌት እና ኮንስት ብሎክ ስኮፕድ ስለሆኑ ከአንድ ብሎክ ውስጥ ሊወጡ አይችሉም በታምር ማለት ነው። እንትን ምንድን ነው እዚህ ጋር ኦኬ ቢን አክሰስ አላደረግ ነው። ስለዚህ ቢን ብናደርግ አይሰራም ማለት ነው። ሌትን ብናደርግ አይሰራም። ኦኬ በዛ ምክንያት ነው። ከዛ በመቀጠል ስለ ፋንክሽን ስኮፕድ እናያለን ማለት ነው። ስለዚህ ሲምፕሊ ብሎክ ስኮፕድ ማለት ይሄ ነው። ይሄንን ኮንዲሽን እንትን ውስጥ ማስገባት እንችላለን። አስፈላጊ ከሆነ ፋንክሽን ውስጥ ማስገባት እንችላለን። ኦኬ ስለዚህ ፋንክሽን እንበልና ቴስት እናደርገው። ከዛ በኋላ ከታች እናድርገው። ኦኬ ከታች ይሄን ፋንክሽን እዚህ ውጪ ላይ እንዝጋውና ከዛም ፋንክሽኑን እንዲሰራ ኮል ማድረግ አለብን። ኦብቪየስሊ ነው ዚስ ዋን። እነዚህ ነገሮች ከዘጋን በኋላ ልክ እንደምታዩት ቫር አሁን ከየት ወደ ውጪ እየወጣ ነው ከዚህ ብሎክ ውስጥ እዚህ ጋር አክሰሰብል የሆነ ነው ራይት። ግን እዚህ ጋር መተን ቫርን ኮል ብናደርግ ስቲል ቫርን አናገኝም ማለት ነው። ኦኬ ቫራችን ኤ ነው። ኤ ቫሪያብል ኤ ላይ ነው ያለ ነው። ስለዚህ ኤ ኢዝ ኖት ዲፋይንድ የሚል እናገኛለን። እዚህ ውስጥ ደግሞ ከብሎክ ውጪ ቢን አክሰስ ማድረግ ብንሞክር የቢን ቢ ኢዝ ኖት ዲፋይንድ የሚል እያገኘን ነበር ራይት።
ሶ እዚህ ጋር ልክ እንደምታዩት ቢ ኢዝ ኖት ዲፋይንድ የሚል እንትን እናገኛለን ማለት ነው። ይሄንን የምናገኝበት ያላገኘንበት ወሳኙ ምክንያት ይሄንን ኮሜንት ማድረግ አለብን። ይሄንን ኮሜንት ስናደርግ ቢ ኢዝ ኖት ዲፋይንድ የሚል ሜሴጅ እናገኛለን ማለት ነው። ሶ እነዚህ ነገሮች ሶስቱን የቫሪያብል ስኮፒንግ ሜቶዶች እንደዚህ በቀላሉ ማየት ትችላላችሁ ማለት ነው። ስኮፒንግ ነው ግሎባል ስኮፕድ ማለት አንድ ቫሪያብል ከላይ ዲክሌር ከተደረገ ከታች ኤኒዌር አክሰሰብል ነው። ብሎክ ስኮፕድ ማለት ደግሞ በሌትና ኮንስት ዲክሌር ለተደረጉ ቫሪያብሎች ከዛ ውጪ አክሰሰብል አይደሉም። በቫር ደግሞ ዲክሌር የተደረገው ከብሎክ ውጪ አክሰሰብል ነው፣ ግን ከፋንክሽን ውጪ አክሰሰብል እንዳልሆነ እንደዚሁ በቀላሉ ማየት ይችላል ማለት ነው። ኦኬ ሶ ሁለተኛ ላይ የምናየው ስለ ሆስቲንግ ነው ማለት ነው። ሆስቲንግ ማለት ደግሞ እንደመሰላችሁ አንድ ቫሪያብል ዲክሌር ከማድረጋችሁ በፊት መጠቀም ማለት ነው። ለምሳሌ በፋንክሽን ላሳያችሁ። ፋንክሽን እንጠቀምና ቴስት እንበልና ለምሳሌ በዚህ ውስጥ ምን እናደርጋለን መሰላችሁ? የሆነ ሜሴጅ እንጻፍ። ኦኬ ሲኤልጂ ዌልካም ቱ ጆኮድ ዌልካም ቱ ጆኮድ ባዝወይ መጀመሪያ ካመጣችሁ ዌልካም ቱ ጆኮድ። ከዛ በኋላ ይሄን ነገር እንዘጋለን። ከዛ በኋላ ፋንክሽን ኮል ስናደርግ እዚህ ጋር ዳይሬክትሊ ይሄው ዌልካም ቱ ጆኮድ የሚል አግኝቻለሁኝ። ሶ ይህችን ቴስት ያልኳትን ወደ ላይ ቢጠራትም ስቲል ተመሳሳይ ሜሴጅን እያገኘሁኝ ነው ማለት ነው። ኦኬ ሶ ዌልካም ቱ ጆኮድ የሚል ሜሴጅን ስቲል እያገኘሁኝ ነው። ሶ ይህንን ነገር በቫሪያብሎች ብሞክር ምን የሚሆን ይመስላችኋል? ሶ እዚህ ጋር ለምሳሌ ቫር ብዬ ቫር ኤዝ ኢኳልስ ቱ 10 ብዬ ቫርን ከላይ አድርጌ ከላይ ላይን ቴል ላይ ሆኜ ሲኤልጂ ኤ ቢል አንዲፋይንድ ነው የማገኘው። ጋይስ ዋዳት ሜን ላይክ ሌሎች ቢሆኑ አሁን ለምሳሌ ይሄ ነገር ሌት ሆኖ ቢሆን ኖሮ ካኖት ቢ አክሰስድ ቢፎር ኢኒሻላይዜሽን የሚል ኢረር አገኛለሁ። ለኮንስታንት ተመሳሳይ ሜሴጅ ነው የምናገኘው፣ ተመሳሳይ ኢረር ሜሴጅ እናገኛለን። ኦኬ ምክንያቱም ቫር ሆስትድ ስለሆነ ነው። ኦኬ ሆስት የሚደረግ ቫሪያብል ስለሆነ ማለት ነው። ግን ሆስት ሲደረግ አንዲፋይንድ ያገኘንበት ወሳኙ ምክንያት ምንድን ነው? በቫር ኢንቫር ኬዝ ቫሊዩ ሆስት አይደረግም። ኦኬ ቫሪያብሉ ነው ሆስት የሚደረገው። ያ ማለት ላይክ እዚህ ጋር እችኛዋ ሆስት ትደረጋለች፣ ግን ቫሊዩ ሆስት አይደረግም። ኦኬ በዛ ምክንያት ነው እዚህ ጋር አንዲፋይንድ የምታገኙት ማለት ነው። ሶ ዛት ሶ ያንን መሰለ ማለት ነው ስለ ሆስቲንግ። ሶ ሶስተኛ ላይ ደግሞ የምናየው ስለ ሌት እና ኮንስት ዲፍረንስ ነው ማለት ነው። ልክ እንዳየነው አሁን ተመሳሳይነት አላቸው ራይት። ሌት እና ኮንስት ምንድናቸው? ብሎክ ስኮፕድ ናቸው። ሁለተኛ ላይ ደግሞ ምንድናቸው? ሁለቱም ሆስት አይደረጉም ራይት። ሁለቱም ሆስት እንዳልተደረጉ እዚህ ጋር አይተናል ራይት። ሁለቱም ሆስት አይደረጉም። ታዲያ የነሱ ዲፍረንስ ምንድነው ካላችሁ ስለ ሪአሳይንመንት እና ስለ ሪዲክላሬሽን አብረን የምናየው ማለት ነው። ሶ ለዛ ደግሞ ይህንን ነገር እናጥፋውና እነዚህ ነገሮች እናጥፋውና ለክላሪቲ ማለት ነው። ሶ ይህንን ነገር እናጥፋውና ምን እናደርጋለን ማለት ነው። ለምሳሌ ሌት እንበልና ሌት ኤክስ ኢዝ ኢኳልስ ቱ 7 እንበል። ኦኬ ዝም ብዬ 7 አልኩኝ። ሶ ይህን ነገር ሲኤልጂ ብዬ ኤክስ ቢል ያው 7ን አገኛለሁ ራይት። ታዲያ ኤክስን አፕዴት ማድረግ ይችላለሁ ከፈለኩኝ። ኤክስ ኢዝ ኢኳልስ ቱ 9 ባረግ 9 ነው የማናገኘው። ኤክስ ኢዝ ኢኳልስ ቱ 13 ባረግ 13 ነው የማገኘው። ዩሲ አፕዴት እያደረኩት ነው። ግን ይህን ነገር ያደረኩት በኮንስት ጊዜ ቢሆን ኖሮ እንደዚህ የሚባል ኢረር ነው የምናገኘው። ኦኬ አሳይንመንት ቱ ኮንስታንት ቫሪያብል ከኖት አሳይን ማለት ነው። ሪአሳይን ማድረግ አንችልም። አንዴ አሳይን ማድረግ ትችላላችሁ፣ ግን ሪአሳይን ማድረግ አችሉም። ኦኬ ያ ነው ሌት እና ኮንስት ዲፍረንስ ደግሞ ያ ነው ማለት ነው። ሶ ኮንስት ካኖት ቢ ሪአሳይንድ በት ካን ቢ ሞዲፋይድ። ሞዲፋይ የምናደርግበትን ወይ ደግሞ ለማየት ያክል አሬ ያስፈልገናል። ኦኬ ሶ ለምሳሌ ቺኛን ኤክስ አሬ እናድርጋትና ለምሳሌ አሬው 1 2 3 ሆነ። ኦኬ ሶ እዚህ ጋር አሁን ለምሳሌ መጥቼ ሲኤልጂ ብዬ ኤክሱን እዚህ ጋር 0 ቢል ያው ኢንዴክስድ ስለሆነ ኢንዴክስ ቤዝድ ስለሆነ አሬ አንዱን አገኛለሁ ራይት። ሶ ይህንን ነገር ሞዲፋይ ማድረግ ብፈልግ ደግሞ ምን አደርጋለሁ ይመስላችሁ? ኮንስት ማን ነው ኤክስ ኦፍ 0 ብዬ ለምሳሌ 10 ባደርግ 10 ነው የማገኘው። ዩሲ ዚስ ዋን። ሶ ይሄንን የማገኝበት ምክንያት በኮንስት አሳይን ያደረግኩትን ቫሪያብል ምን ማድረግ ስለምችል ነው ማለት ነው፣ ሞዲፋይ ማድረግ ስለምችል ነው ማለት ነው። ሶ ያ ነው በቃ የነሱ ዲፍረንስ ያ ነው። ሶ ከዛን ደግሞ ስለ ቴምፕሌት ላተራል ስናያለን ማለት ነው። ቴምፕሌት ላተራል ስናይ ደግሞ እንዴት መሰላችሁ? ሶ ይሄን ነገር አለ አጥፋው እንደው ያ ሶ ለምሳሌ ሌሴ የሆነ ቫሪያብሎች አሉ እንበል። ኦኬ ሶ ኤ እንበልና ለምሳሌ የራሴ ስም ልጻፍላችሁ ጆሴፍ and then let us write const b is equals to like የኔን ሳይት ልጻፍላችሁ maybe like josefteka.com ኦኬ ከዛ በኋላ const age is equals to 22
ይህን ነገር አሁን ለምሳሌ ሎግ ማድረግ ፈለግኩኝ እንበል። ኦኬ ሎግ ማድረግ ስፈልግ ምን አደርጋለሁ ማለት ነው። ከዚህ በፊት ልክ እንደምታውቁት ኮቴሽን የምጠቀም ከሆነ ሲንግልም ሊሆን ይችላል፣ ደብልም ሊሆን ይችላል። ጃቫስክሪፕት ዳዝንት ኬር አባውት ዛት ዋን ኔም ብዬ ከዛ ምን ማድረግ አለብኝ? ኮንካትኔት ማድረግ አለብኝ። ኦኬ ከዛ እንደገና ምን አደርጋለሁ ማለት ነው። ኤን ኮል አደርጋለሁ እዚህ ጋር። ከዛ እንደገና ኮንካትኔት አድርጌ ደግሞ ምን ማድረግ አለብኝ? ከዛ ኮንካትኔት አድርጌ ደግሞ ቢን ኮል አደርጋለሁኝ ማለት ነው። ሶ ምን አድርጌ ዌብ ከዛ በኋላ ኮንካትኔት አድርግና ምን አደርጋለሁኝ ማለት ነው። ዌብን ወይ ደግሞ ቢን ኮል አድርጋታለሁኝ። ከዛ በኋላ የኔን ኤጅ እንትን አደርጋለሁኝ ማለት ኮል አድርጓለሁኝ ማለት ነው። ሶ ይሄንን በምሰራበት ጊዜ ልክ እንደምታዩት ይሄን ነገር እያገኘሁኝ ነው ማለት ነው። what is suspected right here name age what is this ጃቫስክሪፕት ሰሚኮሎንን አይጠብቅም። እንደዚህ እናድርግና ልክ እንደምታዩት እንትን እያደረገን ነው ማለት ነው። ኦኬ ኮንካትኔት እያደረገን ነው። ኦኬ ግን እየሰራ ነው፣ ግን something is wrong። I don't know where that's coming from። ኦኬ ደብል ነው ያደረኩት። ሶ በዛ ምክንያት ደብል ስላደረኩት ነው። ሶ ኔም አይው ልክ እንደምታዩት በዚህ ወይ ማግኘት እንችላለን ማለት ነው። ሶ ኤጁንም ኮንካትኔት አድርጌ መጨመር ይችላል ወይ ማለት ነው። ኦኬ ሶ ልክ እንደምታዩት ኮንካትኔት አድርጌ ስንጨምር ይሄው ልክ እንደዚህ አይነት ነገር እናገኛለን። ላይክ ስፔሱን ለመስጠት ከፈለገ ተመልሰን እንደዚህ ማድረግ ይጠበቅብናል። ኦኬ ሶ ተመልሰን እንደዚህ ካላደረገን አይሆንም ማለት ነው። ሶ እንደዚህ ከምታደርጉ ቴምፕሌት ላተራልስ ወይ ደግሞ እንትንን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሲኤልጂ ብላችሁ ከላይ ባክቲክ የምትባላለች ከአንድ ቁጥር አጠገብ ማለት ነው። ከዛ በኋላ እዚህ ጋር ዳይሬክትሊ ከላይ የጻፍነውን ነገር ማድረግ እንችላለን ማለት ነው። መጻፍ እንችላለን ኔም ብለን ከዛ በኋላ 4 ቁጥር ሺፍት 4 ቁጥር ዶላር ታይም ማለት ነው። ከዛ በኋላ እዚች ጋር ምን አደርጋለሁ ማለት ነው። ኔሜን ኮል አደርገዋለሁ። ኔም ያለው ኤ ቫሪያብል ላይ ነው። ስለዚህ ኤን ኮል አደርገዋለሁ። ከዛ በኋላ ቢ ላይ ያለው የኔ ዌብሳይት ነው። ዌብሳይቴ ደግሞ ምንድነው? አሁንም ዶላር ሳይን አድርጌ ከዛም ቢን ኮል አድርገዋለሁኝ። ከዛ በኋላ ኤጅ ብዬ ደግሞ ኤጅን ኮል አድርገዋለሁኝ ማለት ነው። ኦኬ ሶ እዚህ ጋር ኤጅ ብዬ ኮል አድርገዋለሁኝ። ተመሳሳይ የሆነ ሜሴጅ እናገኛለን ማለት ነው። ኦኬ ሶ ልክ እንደምታዩት ተመሳሳይ የሆነ ሜሴጅ እናገኛለን። ስለዚህ እዚህ ጋር ያገኘሁት ኤረር ይሄ ነበር ማለት ነው። ሶ የኔ ኔም እዚህ ጋር አለ። ኔም ጆሴፍ ነው። ዌብሳይቴ joseftaka.com ነው። ከዛን የኔ ኤጅ አለ። እነዚህ ነገሮች እዚህ ጋር በቀላሉ በቴምፕሌት ላተራልስ ማግኘት ይችላል ማለት ነው። እነዚህ ነገሮች ቤዚክ እንደሆኑት አይ ነው፣ ግን መጨረሻ ላይ በኋላ ወደ ዌብሳይታችን ላይ ስንጠቀመው ግራ እንዳይገባችሁ ማለት ነው። ሶ አምስተኛ ላይ የምናየው ስለ እንትን ነው ማለት ነው፣ ስለ ዲፎልት ፓራሜተርስ ነው። ዲፎልት ፓራሜተርስ ማለት ደግሞ የሆነ ፋንክሽን ይኖረና ለምሳሌ ፋንክሽን እንበለው። ይህ ፋንክሽን ለምሳሌ ምን ያደርጋል መሰላችሁ? ቫሪያብሎችን አድ ያደርጋል። ኦኬ ሶ አድ የሚያደርጋቸው ቫሪያብሎች ፋንክሽኑ አድ ያደርጋል። አድ የሚያደርጋቸው ሁለት ቫሪያብሎች አሉ። ኦኬ ሶ ሌትስ ሴይ ኤ እና ቢ ናቸው። ኦኬ ሶ እነዚህ ነገሮች ምንድነው የሚያደርጋቸው? ሲኤልጂ ብለን እንትን እናደርጋቸው፣ የእነሱን ሰሜሽን ሎግ እናደርጋቸው። ኦኬ እዚህ ጋር ሶ ቫሪያብሉን እንትን እናደርገው እንዝጋው እና ይሄኛውን ሶ ሪተርን ካደረገን ነው ሪተርን ከምናደርግ ኦልሬዲ እንትን ሎግ አድርገናል እኛ። ስለዚህ ፋንክሽኑን ኮል ማድረግ ማለት ነው። ኦኬ እዚህ ጋር ልክ እንደምታዩት ይሄንን ቫሪያብል ይሄንን ቫልዩ ማግኘት ይችላል ማለት ነው። ሶ ለምሳሌ ኢንኬዝ እናንተ ቢ አልሰጣችሁም እንበል። ኦኬ ቢ አልሰጣችሁም አድ የምታደርጉት ቫሪያብል የለም ማለት ነው። ሶ ይሄንን ነገር ባይ ዲፎልት ማስቀመጥ ትችላላችሁ። ለምሳሌ እዚህ ጋር 10 ብታስቀምጡ 11 ብታስቀምጡ እንትን ያደርጋል ማለት ነው። ባይ ዲፎልት አድ ያደርግላችኋል ማለት ነው። ከዛን ደግሞ ይሄንኑ ነገር ለምሳሌ እዚህ ጋር ደግሞ እንትን ብትሰጡ ምንድነው የሆነ እንትን ቫልዩ ብትሰጡት ልክ እንደምታዩት እዚህ ጋር ሁለት የተለያዩ ነገሮችን ማግኘት ትችላላችሁ ማለት ነው። ዩ ካን ኤዘር ጊቭ ኢት አሁን ፎል ባክ አላችሁ ማለት ነው። የሆነ እንትን ዩዘሩ ፕሮቫይድ የማያደርገው ነገር ከሆነ ለምሳሌ ታስክ ከሆነ ለምሳሌ ታክሲ ከሆነ ሜቢ ላይክ ኦርደር ስታደርጉ ለምሳሌ ታክስ የምታደርጉ ቫት የምታደርጉ ነገር ሲኖር እነዚህ ነገሮች አዝንትን ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ 0.1 10% ቫት የምታደርጉ ከሆነ ከዛ በኋላ እኛዋን ነገር ማባዛት ብቻ ነው የሚጠበቅባችሁ። ስለዚህ ታይምስ እናደርግና ልክ እንደምታዩት 0.5 ከዛን ደግሞ 50% እንትን ያደርጋል ማለት ነው። ይሄኛው እያባዛ ነው፣ ቢ ላይ ያለው እያባዛ ነው፣ ኤ ላይ ያለው ደግሞ ታክስ እያደረገ ነው ማለት ነው። ኦኬ መጀመሪያ ላይ ያለው ታክስ እያደረገ ነው፣ ይሄኛው ግን ፕሮቫይድ ስለተደረገ ነው። ኦኬ እንደዚህ እያደረገ ያለው ሶ ይሄንን ነገር ኢንዲቴል ማግኘት ትችላላችሁ ማለት ነው። ይሄ 500 ከሆነ 50 ብር ይከፍላል ማለት ነው 10%። ሶ ያንን በዲፎልት ፓራሜተርስ መስራት ትችላላችሁ ማለት ነው። ሶ ሌላው ደግሞ ምንድነው እዚህ ጋር መተን
ማየት እንችላለን። ስለ ተርነሪ ኦፕሬተር ነው ማለት ነው። ተርነሪ ኦፕሬተር ደግሞ ማለት የእንትን ምንድነው ኢፍ ኮንዲሽኖችን በቀላሉ እንድንጽፍ የሚያግዘን የጃቫስክሪፕት የኢክማስክሪፕት 6 ፊቸር ነው ማለት ነው። ለምሳሌ ሌትስ ሴይ ኮንስት ኤጅ ኢዝ ኢኳልስ ቱ 18 እንበልና ላይክ 19 እንበል። ኦኬ 19 እንበል። ኦኬ ከዛ በኋላ ኢፍ ኮንዲሽን እንጽፋለን ማለት ነው። ኦኬ ኢፍ ኤጅ ኢዝ ግሬተር ዛን ከዛ ምን ማድረግ እንችላለን ማለት ነው። ቮት ማድረግ ትችላለህ የሚለውን ሜሴጅ ልንሰጠው እንችላለን። ኦኬ ሲኤልጂ you can vote እንላለን ማለት ነው። ከዛ በኋላ ካልሆነ ኤልስ እንጽፈን you cannot vote እንላለን ማለት ነው። ኦኬ ሶ ይሄኛው ልጅ እድሜው 19 ስለሆነ ምንድነው ቮት ማድረግ ይችላል። ካልሆነ ደግሞ ቮት ማድረግ አይችልም ማለት ነው። ይሄው you cannot vote የሚል ሜሴጅ እናገኛለን ማለት ነው። ይሄን ነገር አሳጥረን ለመጻፍ ምንድነው የምናደርገው? እንትን እንጠቀማለን። ኦኬ ተርነሪ ኦፕሬተር እንጠቀማለን። ለዚህ ደግሞ ደስ ያላችሁን ቫሪያብል መጠቀም ትችላላችሁ። ለምሳሌ ኤጅ አለን ኦሬዲ ሶ ኤጅ ኢዝ ግሬተር ዛን ሶ እዚህ ጋር መጻፍ እንችላለን ኮንዲሽኑ ኦሬዲ ሶ እንትን ዲክሌር ተደረገ ማለት ነው። ኢፍ ኤጅ ኢዝ ግሬተር ዛን 18 ይሄው ልክ እንደምታዩት እዚህ ጋር እንደዚህ መጻፍ ትችላላችሁ ማለት ነው። ኤጁ ግሬተር ዛን 18 ከሆነ you can vote ሌስ ዛን ከሆነ ደግሞ you cannot vote ሶ ለዚህ ኢፍ ኮንዲሽን እቺን ኩዌስቸን ማርክ ተጠቀማላችሁ። ኤልስ ደግሞ ከዚህ ኮለም በኋላ ዳይሬክትሊ ትጽፋላችሁ ማለት ነው። ልክ እንደምታዩት እዚህ ጋር የጻፍነው ላይን ኦፍ ኮድ 1 2 3 4 5 ነው። እዚህ ጋር ደግሞ ሁለት ላይን ኦፍ ኮድ ነው የጻፍነው ማለት ነው። ስለዚህ ያናል በጣም ቀለል ያለ ነገር መጻፍ የምትፈልጉ ከሆነ ምን ትጠቀማላችሁ ማለት ነው? ተርነሪ ኦፕሬተር ትጠቀማላችሁ ማለት ነው። ልክ እንደዚሁ ደግሞ ዳታዎችን ዲስትራክቸር ማድረግ እዚህ ጋር አሮ ፋንክሽን እንዛለናል ኦሬዲ ሶ አሮ ፋንክሽንም ደግሞ ላይክ ፋንክሽን ሾርት ለማድረግ ማለት ነው። ለምሳሌ ቅድም እናደርገን ነበረ ሁለት ቫሪያብሎችን አድ የሚያደርግ ፋንክሽን ጽፈን ነበር ራይት ሶ እሱን ደግሞ እንዴት ሲምፕሊፋይ ማድረግ እንደምንችል ላሳያችሁ። ሶ ሌትስ ሴይ እዚህ ጋር እንምጣና ሌትስ ሴይ ፋንክሽን እናደርግና አድ የሚያደርግ እንትን እናደርግ። ኦኬ አሁንም አድ የሚያደርግ ፋንክሽን እንጽፋለን። ከዛን ኤ እና ቢን አድ ያደርጋል ይሄ ፋንክሽን። ከዛ በኋላ ሲኤልጂ ልክ እሱ እንዳደረገው ሲኤልጂ 12 and 30 ኦኬ። ስለዚህ እነዚህ ነገሮች እንትን ምንድነው እንትን ስናደርጋቸው ኦኬ እንትን እናደርጋቸው ኦኬ እንትኑን ነው ኮል ማድረግ ያለብን አድ ያ ፋንክሽኑን ነው ኮል ማድረግ ያለብን። ልክ እዚህ ጋር በዚህ ወይ ማግኘት እንችላለን ማለት ነው ራይት ሶ ይሄንን ነገር መጻፍ የምትፈልጉ ከሆነ በአሮ ፋንክሽን ይሄው አሮ ፋንክሽን ልክ ዳይሬክትሊ በዚህ መልኩ ማግኘት ትችላላችሁ ማለት ነው። ልክ እንደምታዩት እዚህ ጋር 3 ላይን ኦፍ ኮድ ነው የጻፋችሁት። በኋላ በጣም ብዙ ሊሆን ይችላል ይሄ ነገር። አንደኛ ምን ትላላችሁ? አሮ ትላላችሁ። ከዛ በኋላ ቫሪያብሉን እዚህ ጋር ላይ ከላይ የሰጣችሁትን ነገር ዳይሬክትሊ ታመጣላችሁ ማለት ነው። ከዛ በኋላ ቺን አሮ ፋንክሽን ከተጨመራችሁ በኋላ ሪተርን ዱላ ማለት አይጠበቅባችሁም። ከፈለጋችሁ ሪተርን ማድረግ የምትፈልጉ ከሆነ እዚህ ጋር ካሊብሬት ጽፋላችሁ። ከዛ በኋላ ሪተርን ትላላችሁ ማለት ነው። ላይክ ብዙ ላይን ኦፍ ኮድ ከጻፋችሁ እንደዚህ ነው ማድረግ ያለባችሁ። ኦኬ ብዙ ላይን ኦፍ ኮድ ከሆነ ማለት ነው እንደዚህ በቀላሉ ነገሮችን መጻፍ ትችላላችሁ ማለት ነው። ልክ እንደምታዩት በላይን 2 ላይን ኦፍ ኮድ በሁለት ላይን ኦፍ ኮድ ብቻ እቺ ነገር መጻፍ ቻላችሁ ማለት ነው። እዚህ ጋር በ4 ላይን ኦፍ ኮድ የጻፋችሁትን ነገር ከዛ ቀጥሎ ያለው ነገር ደግሞ ስለ ዲስትራክቸሪንግ ነው። አብዛኛውን ጊዜ ዳታዎች ከዳታቤዛችን ሲመጡ የሆነ በኦብጀክት መልክ ወይ ደግሞ በአሬ መልክ ነው የሚመጡት። ታዲያ በዛ መልክ የሚመጡትን ዳታዎች እንዴት ዲስትራክቸር ማድረግ ትችላላችሁ የሚለው ሳሳያችሁ ሶ ዲስትራክቸሪንግ እናያለን። ዲስትራክቸሪንግ እናያለን ማለት ነው። ሶ ዲስትራክቸሪንግ ኦኬ እዚህ ጋር እንትን ማድረግ ነበረብኝ። ያ ዲስትራክቸሪንግ እናያለን ማለት ነው። ሶ ዲስትራክቸሪንግ ማለት ሌትስ ሴይ ኮንስት ብለን ለምሳሌ የሆነ እንትን አለን የሆነ አሬ አለን ኦኬ የሆነ አሬ አለን ሶ ይሄ አሬ እነዚህ ቁጥሮች የያዘ አሬ ነው ኦኬ ሶ እነዚህ ነገሮች ምንድነው አክሰስ ማድረግ ብንፈልግ ምንድነው የምናደርገው? ከዚህ በፊት ሲኤልጂ ብለን ለምሳሌ አሬ ኢንዴክስ 0 ላይ ያለውን አክሰስ ማድረግ እንችላለን ራይት። አሬ ካለን ሙሉ ነው የምናገኘው ራይት። አሬ 1 ካለን ደግሞ አንድ እናገኛለን። አሬ 2 አሬ 3 አሬ 2 ምናምን እያለን እስከ 5 ድረስ ማግኘት እንችላለን ራይት። ታዲያ ይሄን ነገር በማቃለል ብንፈልግ ወይ ደግሞ አንድ ነገር ብቻ ዶት እቺን ካሊብሬት ምናምን ከምንጽፋት እቺን ስኩዌር ብራኬት ከምንጽፋት እንትን ዲስትራክቸር ማድረግ እንችላለን። ዲስትራክቸር ለማድረግ ምንድነው የምናደርገው? ኮንስት ብለን እቺን ስኩዌር ብራኬት አንድ ብቻ እንጽፋታለን። ከዛን ኤቢሲ ብለን ከዛ በኋላ አሁን ማድረግ እንችላለን ዳይሬክትሊ መጀመሪያ ላይ ያለውን እንትን ሎግ አውት ማድረግ ብንፈልግ ሲኤልጂ ብለን ኤ ብቻ ነው የምንለው ኦኬ ሲኤልጂ ኤ እንላለን። ዳይሬክትሊ አንድን እናገኛለን። ሲኤልጂ ቢ እንላለን። ከዛን ቱን እናገኛለን። ሲኤልጂ ሲ እንላለን።
ከዛ በኋላ እንትኑን እናገኛለን። ከዛ በኋላ የቀሩትን ደግሞ አክሰስ ማድረግ ብንፈልግ ምን እናደርጋለን? ስፕሪድ ኦፕሬተር የምንለው ነገር አለ። ኦኬ ስፕሪድ ኦፕሬተር የምንለው ነገር አለ። እቺ ቫሪያብል ምንም ነገር ልትሆን ትችላለች። ምን ደስ ያላችሁ ነገር ልታደርጓት ትችላላችሁ። የቀሩትን ማግኘት የምትፈልጉ ከሆነ ኢቲሲን ብቻ ሎግ ታደርጋላችሁ። ሁሉንም የቀሩትን ቫሪያብሎች ማግኘት ትችላላችሁ ማለት ነው። ይህ ነገር ደግሞ የሚያግዘን በኋላ የራሳችሁ የሆነ ባክኤንድ ላይ የራሳችሁ የሆነ ኤፒአይ ቢውልድ ስታደርጉ ዳታዎችን በዛ ወይ በቀላሉ ዲስትራክቸር ማድረግ እንዲችሉ ያግዛችኋል ማለት ነው። ታዲያ ዲስትራክቸሪንግ ለአሬ ብቻ አይደለም፣ ኦብጀክትም ዲስትራክቸር ማድረግ ትችላላችሁ። ለምሳሌ ኮንስት ብለን የሆነ ፐርሰን የተባለ እንትን አለ። ኦኬ ፐርሰን የተባለ ኦብጀክት አለን። ይህን ነገር አክሰስ ማድረግ ብንፈልግ ከዚህ በፊት ምንድን ነው የምናደርገው? ሲኤልጂ ብለን ፐርሰን ዶት ኤጅ ወይ ደግሞ ፐርሰን ዶት ኔም ማለት አለብን ራይት። ፐርሰን ዶት ኔም ብንል ጆንን እናገኛለን። ፐርሰን ዶት ኤጅ ብንል ደግሞ ኤጁን እናገኛለን ማለት ነው። ሶ ኤጅ ስንል እዚህ ጋር እናገኛለን ማለት ነው። ከዛ በኋላ ፐርሰን ዶት ሲቲ አይደለ? ሲቲ ብንል ደግሞ ሲቲውን እናገኛለን ማለት ነው። ኒውዮርክ ሲቲ ነው። ከዛን ሲቲዎችን እናገኛለን ማለት ነው። ኦር ይህንን ነገር ማቃለል ብትፈልጉ ዳይሬክትሊ እንደዚህ ታደርጋላችሁ። ኮኔስት ብላችሁ ከዛ ካሊብሬት ትጽፋላችሁ። ከዛ በኋላ ኔምን ሲቲ እና ኤጁን እንትን ማድረግ ትችላላችሁ ማለት ነው። አሁን ዳይሬክትሊ ምን ታደርጋላችሁ ማለት ነው? ሲኤልጂ ኔም ብቻ ትላላችሁ፣ ጆንን ታገኛላችሁ። ኦኬ ከዛ በኋላ ኤጅ ብቻ ትላላችሁ፣ 30ውን ታገኛላችሁ። ከዛ ሲቲ ትላላችሁ። ከዛ በኋላ ምን ታገኛላችሁ ማለት ነው? ኒውዮርክ ሲቲውን ታገኛላችሁ ማለት ነው። እዚህ ጋር ፐርሰን ዶት ኔም ፐርሰን ዶት ምናምን የምትሉትን ነገር አቮይድ ያደረጋችሁ ማለት ነው። ይሄን ምን እንላለን? ዲስትራክቸሪንግ እንለዋለን ማለት ነው። ከዛን የቀረው ደግሞ ምንድነው? አሳይክ አዌይት ነው ማለት ነው። ልክ ከዚህ በፊት ቃል እንደገባውላችሁ ምን እናደርጋለን ማለት ነው? ደሚጀሰን የተባለ ዌብሳይት አለ። ሶ ደሚጀሰን የተባለ ዌብሳይቱ ወደ እሱ ዌብሳይት ሄዳችሁ ላይክ ማንኛውም ፌክ ዳታዎችን ታገኛላችሁ። እነዛ ፌክ ዳታዎች ላይ ሉፕ እያደረጋችሁ እንትን ማድረግ ትችላላችሁ ማለት ነው። ላይክ ፌች ማድረግ ትችላላችሁ ማለት ነው። ሶ ዳታዎቹ ላይክ ለፕሮዳክት አላችሁ፣ ለካርት አላችሁ፣ ለዩዘር አላችሁ፣ ለፖስት፣ ለኮሜንት፣ ለኮት፣ ሪሳይፒ፣ ለቱዱ፣ ለኢሜጅ፣ ለኦዝ ወይ ደግሞ አውተንቲኬሽን ማለት ነው። ለሁሉም ነገር አላችሁ። ዛሬ እኛ እንትን የምናደርገው ፌች የምናደርገው ከኮት ይሄንን ኮት ኤፒአይ ይሆናል ማለት ነው። ሶ ለዚህ ደግሞ ወደዚህ ተመልሰን አንድ ፋይል ክሬት እናደርግና ፋይሉን ደስ ያላችሁትን ነገር ማለት ትችላላችሁ። ሌትስ ሴይ index.html ኦኬ index.html ከዛ በኋላ ያው ልክ እንደምታውቁት ከዚህ በፊት ልክ እንደምንለው HTML5 ማለት ትችላላችሁ። ኦር ደግሞ ቃል አጋኖ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ሌትስ ሃቭ አንድ ኦርደርድ ሊስት የሆነ እንትን እንኖረንና ይሄን ኦርደርድ ሊስት እንትን እንስጠው። ኦኬ አይዲውን እንስጠውና አይዲው ምን እንበለው? ላይክ አሳይክ እንበለው። ከዛ በኋላ እዚህ ላይ ይሄን ምንድነው ፋንክሽኑን እንትን ለማድረግ የሆነ ኢንተርናል የሆነ CSS እንጽፋለን ማለት ነው። ጃቫስክሪፕት እንጽፋለን ማለት ነው። ስለዚህ እዚሁ ጋር ሆነን እንትን ማድረግ እንችላለን። ስለዚህ URL-ን እንትን እናደርግና ኮንስት መጀመሪያ ላይ URL-ን እንወስድና URL እዚህ ጋር አለን። ስለዚህ እዚህ ጋር ያለን URL እንወስዳታለን። እዚህ ጋር ያለችን URL እንወስዳታለን ማለት ነው። እዚህ ጋር ያለን URL እንወስዳለን። ሶ እዚህ ጋር ያለን URL ከወሰደን በኋላ ምን እናደርጋለን ማለት ነው? ከላይ ያለነው የእንትን አይዲዋን ሴሌክት እናደርጋታለን ማለት ነው። ስለዚህ ኮኔስት ሴሌክት እናድርገው። ምን ብለን ሴሌክት እናድርገው? ሊስት እንበለውና በጣም ሰዓትን ለመቆጠብ እየሞከርኩ ነው ግን እየቻልኩ አይደለም። ሶ ከዛ በኋላ ፋንክሽን መጻፍ እንጀምራለን ማለት ነው። ኦኬ ሶ ፋንክሽን ስንጽፍ ላይክ ምንም ፋንክሽን ሊሆን ይችላል። አሁን አሩ ፋንክሽን መጠቀም እንችላለን ማለት ነው ኦልሬዲ ስላሳየዋችሁ። ሶ ከዛ በኋላ ዳታዎችን ፌች ለማድረግ ማለት ነው። ሶ በቀላሉ እንደዚህ ማየት እንችላለን። ላይክ እንትን ያደረኩት እዚህ ጋር እሱ ፌች ምንድነው ፎሬች ነው የተጠቀመው። ማፕ ሜተድን መጠቀም እንችል ነበረ። ሶ ዳይሬክትሊ እዚህ ጋር እንትን እናድርግና እያሳየዋችሁ እንሂድ። ኦኬ ሶ እዚህ ጋር ኮፓይለት እየተጠቀምኩ ስለሆነ ትንሽ እየረበሸኝ ነው። ሶ ምንድነው አንድ ፋንክሽን ጻፈን ልክ ከዚህ በፊት ቅድም እያያችሁትን ፋንክሽን የጻፍኩት ማለት ነው። ሶ ግራ እንዳይገባችሁ ይሄንን ፋንክሽን እንትን ላጥፋላችሁ። ኦኬ ሶ ላጥፋላችሁና ሶ ምንድነው ያደረኩት? URL-ን አመጣሁት፣ ከዛ ሊስቱን አመጣሁት፣ ከዛ ሴሌክት አደረኩት ማለት ነው። እዚህ ጋር ልችን አይዲ ሴሌክት አደረኳት፣ ከዛ ፋንክሽን ጻፍኩኝ፣ ከዛን ትራይ ካችን ተጠቀምኩኝ። ኦልሬዲ ጃቫስክሪፕት የምታውቁ ከሆነ ይሄ ኖርማል ስለሆነ ማለት ነው። ከዛ በኋላ አሁን ሪስፖንስ ያስፈልገናል። ምን እንላለን? ሬስፕ እዚህ ኳልሱ አዌይት ማድረግ አለብን። አዌይት እናደርግና ፌች እናደርጋለን። ከየት ነው ፌች የምናደርገው? ከዩአርኤሉ ላይ ፌች እናደርጋለን ማለት ነው። ኦኬ ከዩአርኤሉ ላይ ፌች እናደርጋለን። ፌች አድርገን ያመጣነውን ዳታ ወደ የምናውቀው የጃቫስክሪፕት ኦብጀክት መቀየር አለብን ራይት።
ለዚህ ደግሞ ምን እናደርጋለን? ዳታውን ሪስፖንስ ዶት ጄሰን ብለን ወደ ምናውቀው ጃቫስክሪፕት ኦብጀክት መቀየር እንችላለን ማለት ነው። ይህንን ነገር ሎግ አድርገን ብናየው ከዛ በኋላ እችኛዋን ነገር በላይቭ ሰርቨራችን እንክፈታትና በላይቭ ሰርቨር ከፍተን ምን እየተካሄደ እንዳለ ማየት እንችላለን ማለት ነው። ሶ እዚህ ጋር ልክ እንደምታዩት እንትን ስናደርግ ኮንሶል ዶት ሎግ ዳታ ስንል እዚህ ጋር ዳታውን እናገኛለን ማለት ነው። ስለዚህ ኢንስፔክት እንበልና ልክ እንደምታዩት እዚህ ጋር ምንም እንትን አላደረገልንም፣ ምንም ሎግ አላደረገልንም። ፋንክሽኑ ኮል አልተደረገም ይሆናል። ይሄን ያላደረገበት ወሳኝ ምክንያት ሶ ፋንክሽኑ ኮል አድርገን ልክ ወደዚህ ስንመለስ ይሄው ልክ እንደምታዩት ዳታው ከዚህኛው ወደዚህኛው መጥቶልናል ማለት ነው። ወደኛ ሳይት መጥቶልናል። ኦኬ ሶ ወደኛ ሳይት ስለመጣለን አሁን ምን ማድረግ እንችላለን ማለት ነው። ልክ እንደምታዩት አንድ ኦብጀክት አለን። በዚህ ኦብጀክት ውስጥ ኮስ የተባለ አንድ አሬ አለ። ከሊሚቱ 30 ነው። ለምሳሌ እዚህ ጋር ላሳያችሁ። ኦኬ እዚህ ጋር ላሳያችሁ ሲኤልጂ ዳታ ዶት ሊሚት ብዬ ባሳያችሁ 30 ነው የምናገኘው አይደለ? ሊሚት ብቻ ብለን ይሄው እዚህ ጋር 30 ማግኘት አለብን። ከየት ነው የመጣው? 30 ከዚህኛው ሊሚት ማለት ነው። ሶ አሁን ወዴት መግባት እንችላለን? ወደ ኮቶቹ መግባት እንችላለን ማለት ነው። ስለዚህ እዚሁ ጋር እቺኑ ዱፕሊኬት ላድርጋትና አልት ሺፍት ዳውን ከዛ በኋላ ኮትስ እንበላ። ኦኬ ኮትስ ስንል ልክ እዚህ ጋር ልክ እንደምታዩት እነዚህ ነገሮች አግኝተናል። ኦኬ ሶ ከዚህ በፊት ያላሳያችሁትን ነገር ላሳያችሁ ይገባል ማለት ነው። ለምሳሌ ሌትስ ሴይ አንድ እንትን አላችሁ፣ አንድ አሬ አላችሁ። ኦኬ አንድ አሬ አላችሁና በዚህ አሬ ላይ እንትን ሉፕ ማድረግ ፈለጋችሁ። ለዚህ ማፕ ሜተድ መጠቀም ትችላላችሁ። ከዛን ወደምትፈልጉት ነገር ትራንስፎርም ማድረግ ትችላላችሁ። ይሄን ነገር ኦኬ ለምሳሌ ያ ማለት ይሄ ነገር ይሄን ሪዛልት የተባለው ነገር ማፕ አደረጋችሁና በሁለት ማባዛት ፈለጋችሁ። ይሄን ነገር ከፈለጋችሁ ስኩዌር ማድረግ ትችላላችሁ። ኦኬ እና ደግሞ ኮልባክ ይወስዳል ማፕ ሜተድ። ሶ ስኩዌር ማድረግ የምትፈልጉ ከሆነ ኤክስን በኤክስ ታባዛላችሁ። ስለዚህ አንድ ነበረ 1 ይሆናል፣ 2 ነበረ 4 ይሆናል፣ 3 ነበረ 9 ይሆናል እንዳለ ያለ እስከ መጨረሻ ድረስ ይቀጥላል ማለት ነው። ስለዚህ እዚህ ጋር ምንድነው ያደረግነው? ምንድን ማድረግ እንችላለን ማለት ነው? ማፕ ማድረግ እንችላለን ማለት ነው። ማፕ የምናደርገው ግን ልክ እንደዛኛው ማድረግ እንችላለን። ቫሪያብል ላይ እናስቀምጠው። ኦኬ ኮንስት እንበልና ኮስ እዚህ ኳልሱ ዳታ ዶት ኮስ እንላለን። ኦኬ ከዛ በኋላ አሁን ኮስ ላይ ምን ማድረግ እንችላለን ማለት ነው? እንትን ማድረግ እንችላለን። ዶት ማፕ ሜተድ እንጠቀምና ማፕ ሜተድ ነው ምን የሚጠቀመው። ስለዚህ ማፕ እናድርግና እዚህ ላይ ማፕ ስናደርግ አንደኛ ማወቅ ያለብን ኮልባክ ይወስዳል ተባብለናል አይደለ? 2 ኮልባክ ይወስዳል በሪአክት ኬዝ፣ ምክንያቱም አንዷ ኢንዴክስ ስለሆነች ማለት ነው። እዚህ ጋር ግን አንድ እንትን ክሬት አደረገና አንድ ኤለመንት ወይ ደግሞ ሊስት አይተም ክሬት አደረገንና ከዛ በኋላ እሷ ሊስት አይተም ላይ ምን አደረገን? ቴክስት ኮንቴንቷን ኮስት ዶት ኮት አደረገን ማለት ነው። ምክንያቱም እያንዳንዱ ኮት ውስጥ ምን አለ? እዚህ ጋር ኮስት የተባለ አንድ አለ ማለት ነው። እያንዳንዱ ኦብጀክት ውስጥ ኮስት የተባለ እንትን አለ ማለት ነው። ኦኬ ሶ እሱ ብቻ አይደለም እንትንም አለን ላይክ እዚህ ጋር እንትንም አለን። እዚህ ጋር እንጻፋትና ወይ ክሬት ማድረግ እንችላለን። አክቹሊ ሶ ክሬት ማድረግ እንችላለን። እዚህ ጋር ክሬት እናደርግና ሌላ ኤለመንት ሶ ኮንስት አውተሩን ክሬት እናደርግና አውተር ነው ክሬት ማድረግ የፈለኩት። ሶ አውተሩንም እንትን ማድረግ እንችላለን፣ አፔንድ ማድረግ እንችላለን። ልክ እንደምታዩት በዛ ኬዝ እዚህ ጋር እየመጣልን ነው ማለት ነው። እዚህ ጋር እየመጣ እያገኘነው ነው ማለት ነው። ለምሳሌ ዩር ሄድ ቲስ ምናምን የሚለውን ነገር የጻፈ ሰው ማን ነው የሚለውን ማየት የምትፈልጉ ከሆነ እንዴት ታደርጋላችሁ ማለት ነው። ሶ አፔንድ መደረግ አለበት ይሄም ነገር። ሶ እንዴት እናደርጋለን? አፔንድ ማድረግ አለብን። ከዛ እዚህ ጋር መተን ማግኘት እንችላለን ማለት ነው። አፔንድ መደረግ ነበረበት። ሶ ይሄንን የጻፈ ሰው ሩም የተባለ ሰው ነው ማለት ነው። ዩር ሄድ ቲስ ሳይዝ ኦፍ ኦሽን ምናምን የሚባለውን ኮት የጻፈው ሩም የተባለ ሰው ነው። ከዛ ሌሎቹን ደግሞ እነዚህን ኮቶች ጻፉ ማለት ነው። ሶ ፖይንታችን አሳይካ ዌይት መማማር ነው። ሶ መጀመሪያ ላይ ምንድነው የምታደርጉት? ኤሌመንቱን ሰሌክት ታደርጋላችሁ፣ ዩአርኤሉ አላችሁ፣ ፌክ ታደርጋላችሁ። ከዛ ወደምታውቁት ጃቫስክሪፕት ኮንቨርት ካደረጋችሁ በኋላ ኦብጀክቱ ውስጥ ገብታችሁ ሉፕ ማድረግ ነው ማለት ነው። ያናሊዝ ነው። ሶ ይህንን ነገር ካያችሁ የጃቫስክሪፕት ቤዚኮችን አውቃችኋል ማለት ነው። ሞር ደግሞ ኢን ዲቴል ግራ የሚገባችሁ ነገር ካለ ክላስ ውስጥ የምናየው ይሆናል። ሲዩ